የአርሰናል የመሰለው ዓመት። አርሰናል በእንግሊዝ ትልቅ ከሚባሉ ክለቦች አንዱ ነው። ከእንግሊዝና አውሮፓ አልፎ በዓለም አቀፍ እግር ኳስ አፍቃሪያን ተወዳጅ ከሚባሉት ክለቦች መካከልም የአርሰናል ስም ይገኛል። ይልቁንም ባለንበት አፍሪካ፣ ምስራቅ አፍሪካም ከፍተኛ ደጋፊ ያለው ቡድን ነው። ታዲያ የክለቡ የስሙን ያህል በተለይ በአውሮፓ መድረክ ውጤት አለማግኘቱ ጥያቄውን በየጊዜው ያስነሳበታል። በተጨማሪም ምንም እንኳን ፕሪሚየር ሊጉን 13 ጊዜ የማሸነፍ ታሪክ ቢኖረውም ዋንጫውን ለሁለት አስርት ዓመታት ሳያነሳ ቆይቷል። ክለቡ በተለይም በቅርብ ዓመታት በሚኬል አርቴታ ስር የተሻለ ዋንጫ ተፎካካሪ መሆን ቢችል ወደ ሊጉ የማጠናቀቂያ የሚያሳየው መደነጋገር ግን የማንቸስተር ሲቲ እና የሊቨርፑል አሯሯጭ አጃቢ አስመስሎት ቆይቷል። ነገር ግን የዘንድሮ ዓመት የአርሰናል ይመስላል። ምክንያቱ ደግሞ ክለቡ አርሰናል ከፍተኛ ጥንካሬ ላይ እና ወጥ የሆነ አቋም የቡድን ውህደት ላይ እንዲሁም ከሌሎች ቡድኖች በተለየ በእያንዳንዱ ጉዳይ ጥንቅቅ ብሎ መዘጋጀቱ ብሎም ተቀናቃኞቹ ደክመው መገኘታቸው ነው። የአምናው ዋንጫ ባለቤት ሊቨርፑል ዘንድሮም በጥንካሬው ቀጥሎ የዋንጫው ባለቤት ይሆናል ሲባል የቁልቁለት ጉዞ ላይ ይገኛል። የአርኔ ስሎት ቡድን ገና በ12 የሊግ ጨዋታ በ6 ተሸንፏል። የሰበሰበው ነጥብ 18 ሲሆን ከመሪው አርሰናል በ11 ነጥብ ያነሰ ነው። ሌላኛው ዋንጫ ተፎካካሪ ማንቸስተር ሲቲ ድንገት ባለፈው ዓመት ከመታው መፍረክረክ ዘንድሮም በልኩ ያገገመ አይመስልም። ቡድኑ በ12 ሳምንት የሊግ ጉዞ 7 አሸንፎ 4 ጊዜ ተሸንፎና በአንዱ ደግሞ ነጥብ ተጋርቷል። የሰበሰበው 22 ነጥብም ከአርሰናል በ7 ያነሰ ነው። የእነዚህ ሁለት ቡድኖች ደክሞ መገኘት 9 አሸንፎ 2 ጊዜ ነጥብ ለተጋራው አርሰናል አንድ ጊዜ ብቻ ለተሸነፈው መድፈኛው ሊጉን በሰፊ ነጥብ ልዩነት እንዲመራ አስችሎታል። የአርቴታ ቡድን ከዚህ በፊት ይታማበት የነበረ የቡድን ጥልቀት ዘንድሮ አይነሳም። ለዚህ ማሳያው የቡድኑ አምበል ማርቲን ኦዴጋርድ በጉዳት እየተጫወተ ባይሆንም አዲስ ፈራሚ ጊዜ ለጊዜው ተጫዋቹን አስረስቶታል። በሳሊባና ጋብሪኤል ብቻ የተንጠለጠለ የነበረው የመከላከል ክፍሉም አዳዲስ ፈራሚዎች እድሉን ሲያገኙ ባሳዩ ጥሩ አቋም የአርሰናል ጭንቀትን አቃለዋል። በእነዚህ ተጨማሪ ምክንያቶች ዓመቱ የአርሰናል መስሏል። እንደ ብዙዎች ግምት የአርቴታ ቡድን ዘንድሮ ዋንጫውን የማያገኝ ከሆነ ለክለቡ እንደ እርግማን ይቆጠራል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሰናል ዋንጫ ለማንሳት የሚቀናቀነው ብቸኛው ተጫዋች አርሰናል ብቻ ነው ሲል የአእምሮ ብስለት ብቻ ለአርሰናል ፈተና እንደሚሆን የተናገረው። ዋንጫውን ለማንሳት ሁሉ ነገር በእጃቸው ላይ መሆኑን ለመግለጽ ነው እንግዲህ ካራገር ይሄን ሐሳብ የገለጸው። ነገር ግን የውድድር ዓመቱ መጨረሻ ላይ አርሰናል በምን ሁኔታ ላይ ሊገኝ ይችላል የሚለው አሁንም የእግር ኳስ አፍቃሪያን ጥያቄ ነው። ምክንያቱም ቡድኑ ወጣ ሲባል የመውረድ ዋንጫ አነሳ ሲባል ሁለተኛውን የጨረሰበት የቅርብ አጋጣሚዎች በብዙዎች ሕሊና ያቃጭላሉና። ሆኖም ዘንድሮ እየታየ ያለው የአርሰናል ወጥ አቋምና የሚካኤል አርቴታ ተቀያያሪ የጨዋታ ታክቲክ የተጫዋቾች ሚና ዋንጫውን ለማንሳት ትልቅ ጉልበት ሆኖት የውድድር ዓመቱን ቢያንስ አንድ ዋንጫ በተጨማሪም ሌሎች ተጨማሪ ዋንጫዎችን ሊያነሳ የሚችልበትን እድል እያስመዘገበ ይገኛል። ሁልጊዜም ከ12ኛ ሳምንት 11ኛ እና 10ኛ ሳምንት የሚመዘገቡ ውጤቶች ለሊጉ መጨረሻ 77.7 በመቶ ትክክል ሆነው ስለሚገኙ ዘንድሮ አርሰናል ዋንጫውን የማንሳት ከፍተኛ እድል እንዳለው ተመልክቷል። ታዲያ ወራት የሚመልሱት ጥያቄ ለጊዜው የአርሰናል የመሰለውን ዓመት በመጨረሻስ ምን ያሳዩናል?